ስድስተኛው የሕዝብ ተወካዮች ምክር ቤት አንደኛ ዓመት የሥራ ዘመን 16ኛ መደበኛ ስብሰባ ነው። በሕገ መንግስቱ አንቀጽ 58 ንዑስ አንቀጽ 1 እና በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 22 ንዑስ አንቀጽ 2 መሰረት ከአባላት መካከል 325 የተገኙ ስለሆነ ሙላተ ጉባኤ ተሟልቷል። ለዛሬው ዕለት የተያዘው አጀንዳ አንደኛ በ2015 በጀት ዓመት ረቂቅ በጀት ላይና በወቅታዊ ሀገራዊ ጉዳዮች ዙሪያ ከምክር ቤት አባላት ለሚነሱ ጥያቄዎች ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚሰጡትን ምላሽና ማብራሪያ ማዳመጥና የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ረቂቅ በጀቱን አስመልክቶ የሚያቀርበው ሪፖርትና የውሳኔ ሀሳብ መርምሮ የበጀት አዋጁን ማጽደቅ። ሁለተኛ የምክር ቤቱን አንደኛ ዓመት የሥራ ዘመን 15ኛ መደበኛ ስብሰባና 6ኛ ልዩ ስብሰባ ቃለ ጉባኤዎች መርምሮ ማጽደቅ። ሶስተኛ የሕግ ፍትህና ዲሞክራሲ ጉዳዮች እና የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴዎች የብሔራዊ መረጃና ደህንነት አገልግሎት እንደገና ለማቋቋም የወጣውን አዋጅ ለማሻሻል ያቀረቡትን ሪፖርትና የውሳኔ ሀሳብ መርምሮ አዋጁን ማጽደቅ። አራተኛ የውጭ ግንኙነትና የሰላም ጉዳዮችና የሕግና ፍትህ ዲሞክራሲ ጉዳዮች ቋሚ ኮሚቴዎች የአፍሪካ የካሪቢያንና ፓሲፊክ ሀገራት ድርጅቶች የተቋቋሙበትን የተሻሻለውን የጆርጅ ታውን ስምምነት አስመልክቶ ያቀረቡትን ሪፖርትና የውሳኔ ሀሳብ መርምሮ አዋጁን ማጽደቅ። አምስተኛና የመጨረሻው ያው ዛሬ የዓመቱ ማጠቃለያ ስለሆነ የምክር ቤቱን የ2014 በጀት ዓመት ማጠቃለያ ሪፖርት ማዳመጥ ናቸው። በዚህ መሰረት አጀንዳ 1 በ2015 በጀት ዓመት ረቂቅ በጀት ላይና በወቅታዊ ሀገራዊ ጉዳዮች ላይ ለክቡር ጠቅላይ ሚኒስትር በሚቀርቡ ጥያቄዎች ላይ ምላሽና ማብራሪያ የምናዳምጥበት ነው። ስለዚህ ከምክር ቤት አባላት ጥያቄ ለማቅረብ ለተመዘገቡት እድል ሰጣለሁ። በመጀመሪያ የተከበሩ ወይዘሮ በየነች ደመቀ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለምንጠይቃቸው ጥያቄዎች ምላሽ ሊሰጡ በመሃላችን ስለተገኙ ከልብ እያመሰገንኩ ጥያቄን ከዚህ በታች እንደሚከተለው አቀርባለሁ። አገር አቀፍ ፈተናዎች ከሰው ንክኪ ተላቀው በዲጂታል መንገድ መስጠት ለትምህርት ጥራት ስኬት የጎላ ሚና እንዳለው ቢታወቅም አሁን አገር አቀፍ ፈተና የተማሪን አካዳሚያዊ አቅም ደረጃን ከመመዘን አልፎ ፖለቲካዊ ይዘት እንዲኖረው የማድረግና እንዲሁም አገራዊ የደህንነት ስጋት እየሆነ መጥቷል። ይህ ነገር በአንድ በኩል ተማሪዎቻችን በምዘና ስርዓታችን እምነት እንዲያጡና ተገቢ ዝግጅት እንዳያደርጉ የማድረግ አንድምታ ሊኖረው ሲችል፣ በሌላ በኩል ደግሞ የትምህርት ጥራቱን ክፉኛ ሊጎዳው ይችላል። ይህንና መሰል ችግሮችን ለመቅረፍ ፈተናዎችን ኦንላይን ለመስጠት በርካታ ተግባራት ቢከናወኑ በቅርቡ በፈተናዎች አገልግሎት ባደረግነው ምልከታ ለመረዳት እንደቻልኩት የ1 ሚሊዮን ታብሌት አቅርቦት ችግር ሂደቱን አስተጓጉሎታል። ታዲያ በ2015 ለሚሰጠው አገር አቀፍ ፈተናን በተመለከተ መንግስት ምን እያከናወነ እንዳለ ቢብራራልን የሚል ነው። አመሰግናለሁ። አመሰግናለሁ። በመቀጠል የተከበሩ አቶ መስፍን እርካበ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ለጥያቄያችን መልስና ማብራሪያ ለመስጠት በመካከላችን ስለተገኙ ያለኝን የላቀ አክብሮት ለመግለጽ እወዳለሁ። ጥያቄ የውጭ ጉዳይ ነው የሚመለከተው። ሀገራችን ኢትዮጵያ በረዥም ታሪኳ የውጭ ወራሪ ቅኝ ገዢዎችን በመደምሰስ የማይረሳ ትምህርት የሰጠች ሀገር ናት። ትልቁ ምስክር የጥቁር ሕዝቦች ድል የሆነው የአድዋ ድል ነው። መላው አፍሪካ በቅኝ ግዛት ስር በነበረበት ወቅት የመንግስታቱ ማህበር ሊግ ኦፍ ኔሽን በ1920 በመስረት አባል የሆነች፣ የተባበሩት መንግስታት ድርጅት በ1945 በሳን ፍራንሲስኮ መስራች የሆነች፣ በ1955 በአንዱ ኢንዶኔዥያ የገለልተኛ ሀገሮች ንቅናቄ ግንባር ቀደም መስራችና አባል የሆነች፣ በ1963 የአፍሪካ አንድነት ድርጅት በአዲስ አበባ የመሰረተች ግንባር ቀደም ሀገር ናት። ለተባበሩት መንግስታት ድርጅት ጸጥታ ምክር ቤት ለጋራ ደህንነት ወይም ኮሌክቲቭ ሴኩሪቲ ትግበራ ሰላም አስከባሪ ኃይል ስታሰማራ የኖረች፣ በኮሪያ፣ በኮንጎ በንጉሱ ዘመን፣ ቀጥሎም በሩዋንዳ፣ በቡሩንዲ፣ በላይቤሪያ፣ በሱዳን ዳርፉርና አቤይ ግዛት፣ በሶማሊያ አልሸባብን በመደምሰስ
ተልኳን በድል ተወጣለች። እጅግ የምንወደው የምናከብረውና እንዳይናችን ብሌን የምናየው የመከላከያ ሰራዊታችን በጀግንነቱ ከብረት በጠነከረ ዲሲፕሊኑ በሰብአዊ ርኅራኄው በተለይ በአፍሪካ ህዝቦች ተመስክሮለታል። የተባበሩት መንግስታት ድርጅትና አሜሪካ ጭምር በአንደኝነቱ በግንባር ቀደም እውቅና ሰጥተውታል። ለዓለም ሰላም መከበር ሰራዊታችን በየቦታው መስዋዕትነትን ከፍሏል። ሆኖም ለኢትዮጵያ የተዛባ አመለካከት ባላቸው ምዕራባውያን ውለታው ተሰብሯል፣ ተክደናል። ኢትዮጵያን ለማፍረስ ከጠላት ጋር በእርዳታ ተራዳ ርብርብ አድርገውብናል። ለጠላት ሁለገብ ድጋፍ በመስጠት በማዕቀብ ብድርና እርዳታ በመከልከል እጅ ጠምዝዘዋል። በህዝብ የተመረጠን ዲሞክራሲያዊ መንግስታችንን ለማፍረስ ታግለዋል። እነሱ ሪጅም ቼንጅ የሚሉት ማለት ነው። በአንድ ዓመት ብቻ 14 ጊዜ በጸጥታው ምክር ቤት ተዶልቶብናል። ከድህነት በመውጣት ወደ ሰላምና ብልጽግና የምናደርገው ጉዞ አደናቅፈዋል። እድሜ ለክፉ ቀን አጋሮቻችን ሩሲያና ቻይና ድምፅን በድምፅ የመሻር መብት ቬቶ ፓወር ተጠቅመው ውድቅ አድርገዋል። እንዲሁም በህንድ፣ በቱርክ፣ በአፍሪካውያን ወንድሞቻችንና እህቶቻችን ሴራው ከሽፏል። በትግራይ ባለው ሁኔታ መንግስት የአስቸኳይ ጊዜ ማንሳቱ፣ የፖለቲካ እስረኞች መፈታት፣ የተኩስ አቁም መተግበሩ፣ የሰብአዊ እርዳታ መስመር ክፍት መደረጉ፣ ችግሩን በሰላም ለመፍታት ተደራዳሪ ቡድን መሰየሙ በጎ ተግባር ሆኖ እያለ አሁንስ የምዕራባውያን አቋም ምን ይመስላል? የኢትዮጵያስ አቋም? ክቡር ጠቅላይ ሚኒስትር፣ ለመሆኑ ምዕራባውያን በሀገራችን ጉዳይ ለምን ጣልቃ ይገባሉ? በቀጠናው ጂኦፖለቲካዊ ቀይ ባህር ተዋሳይ በመሆናችን የታላቁ አባይ ወንዝ ምንጭና መነሻ መሆናችን የረዥም የነጻነት ታሪክ ያለን በመሆኑ ታሪካዊ ጠላቶች ነበሩን፣ አሁንም አሉን፣ ለወደፊቱም ይኖራሉ። ዋነኞቹ ግብፅና ሱዳን ናቸው። የኢትዮጵያና የሱዳን ህዝቦች ለረዥም ጊዜ በባህልና በታሪክ የተሳሰሩ የአንድ ወንዝ ውሃ በጋራ እየተጠቀሙ የኖሩና ያሉ ናቸው። አሁንም በህዝቦች መካከል ችግር የለም። የሱዳን መሪዎች ግን ኢትዮጵያን በእጅ አዙር ሲያተራምሱ የቆዩ ሲሆን አሁንም በግብፅ የፋይናንስና የትጥቅ ድጋፍ በሀገራችን በነፃ አውጪ ስም የተደራጁ አእምሯቸው በዘረኝነትና በጽንፈኝነት የናወዘ እጅግ ኋላ ቀርና ጨካኝ ኢትዮጵያ ጠል የናጡት ነካሽ ባንዳ ሽፍቶችን በሱዳን ግዛት አሰልጥኖ እናስታጥቀው ከፖለቲካ ጋር ምንም ግንኙነት የሌላቸውን ሰላማዊ አርሶ አደር ዜጎቻችንን እያስጨፈጨፈ የሚገኘው ከሌሎቹ አካላት ጋር በመሆን የሱዳን መንግስት ነው። ለአብነት የጋምቤላና የጉምዝ ባንዳ ሽፍታ ታጣቂ የፈጸሙት ጭፍጨፋ፣ የኦነግ ሸኔ ባንዳ ሽፍታ በቅርቡ በወለጋ በተለያዩ ቀበሌዎች ያካሄደው ጭፍጨፋ፣ የ3 ወር ህፃን በአራስ ቤት በጥይት መደብደብ ከኢትዮጵያን ባህል ከሰብአዊና ከሞራል ያፈነገጠ የአውሬነት ተግባር ነው። የጊዜ ጉዳይ ነው። ይህ ባንዳ ሽፍታ እጁን ያገኛል፣ የዘራውንም ያጭዳል። ሌላው የሱዳን መንግስት ወንጀል ጥቅምት 24 2013 የሰሜን እዝን ጥቃት ተከትሎ ድንበራችንን ጥሶ በመግባት አርሶ አደሮችን በማፈናቀል ንብረታቸውን በመዝረፍና በማውደም ላለፈው 1 ዓመት ከ9 ወር መሬታችን ተቆጣጥሮ ትንኮሳ እየፈጸመ ይገኛል። የድንበር ጉዳይ በሚመለከት በ1964 ካይሮ የተሰበሰቡ የአፍሪካ መሪዎች የቅኝ ግዛት ውልን ውድቅ አድርገዋል። ሀገሮች ከቅኝ ገዢዎች ነፃ ሲወጡ የያዙት ድንበር የጸና ይሆናል ብለው ወስነዋል። ኢትዮጵያ ደግሞ ክብርና ሞገስ ለአባቶቻችን ለአያቶቻችንና ቅድመ አያቶቻችን ይሁንና በደማቸው ፍሳሽና በአጥንታቸው ክስካሽ ለቅኝ ገዥ ወራሪ ሸብረክ ሳይሉ ጠላትን ድባቅ መጥተው በመደምሰስ ድንበሯን አስከብረው ለአሁኑ ትውልድ አስረክበዋል። ስለዚህ የቅኝ ግዛት ውል እኛን አይመለከተንም። መንግስት የድንበር ጥያቄ በጠረጴዛ ዙሪያ በውይይት በሰለጠነ መንገድ መፈታት አለበት ብሎ በወደ ሰፊነት በትዕግስት የያዘው አቋም እጅግ የሚያስመሰግን ተግባር በመሆኑ እናደንቃለን። ምክንያቱም ከጦርነት የሚገኘው አመድ ብቻ ነውና። ነገር ግን ከሱዳን መንግስት ተመሳሳይ በጎ ምላሽ የለም። ትንኮሳውም ቀጥሏል። ክቡር ጠቅላይ ሚኒስትር፣ አባቶች ትዕግስትም ልክ አለው ይላሉ። እደግመዋለሁ፣ ትዕግስትም ልክ አለው። ስለዚህ በአሁኑ ሰዓት የኢትዮጵያ አቋም ምንድን ነው? መንግስት ይህን የሱዳን ወታደራዊ መሪዎች ዛቻ፣ ፉከራ፣ ትንኮሳና እብሪት እንዴት እያየው ነው? አመሰግናለሁ። እሺ፣ አመሰግናለሁ። በመቀጠል የተከበሩ አቶ አለሳ መንገሻ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ከምክር ቤቱ አባላት ለሚቀርቡ ጥያቄዎች መልስ ለመስጠት ስለተገኙ አመሰግናለሁ። የማቀርበው ጥያቄ የሚከተለው ነው። ከትግራይ ክልልና ከዚያም ውጭ የህወሓትን ሀገር አፍራሽ ጦርነትና የፖለቲካ ሴራ በመቃወም ለኑሯቸውና ለህይወታቸው ሳይሳሱ ለኢትዮጵያ የሚጮሁ የተበታተኑ፣ የታፈኑ
የተጨነቁ የበርካታ የትግራይ ተወላጆች የሲቃ ድምጾች አሉ። እነዚህ ድምጾች የኢትዮጵያን ሕዝብና መንግስት ድጋፍ አጥብቀው ይሻሉ። በዚህ ረገድ መንግስት ምን እገዛ እያደረገላቸው ነው? አመሰግናለሁ። በጣም አመሰግናለሁ። በመቀጠል የተከበሩ ወይዘሮ መዓዛ ጥጋበ። አመሰግናለሁ። ስለሰጠኝ እድል አመሰግናለሁ። በሀገራችን ወቅታዊ የጸጥታ ችግርን በተመለከተ እንደሚከተለው ጥያቄ ቀርባለሁ። እንደሚታወቀው ሀገራችን ለ27 ዓመታት በዘርና በጥላቻ ፖለቲካ ከገባችበት መፍረስ አደጋ ለመታደግ በመላው የኢትዮጵያ ህዝቦች መስዋዕትነትና በራሱ በኢህአዴግ ውስጥ የለውጥ መሪዎች ከፍተኛ መስዋዕትነት በመክፈል ለሀገራችን ትልቅ የተስፋ ጮራ የተዘረጋ መሆኑ ይታወሳል። ክቡር ጠቅላይ ሚኒስትር፣ እርስዎና ካቢኔዎ ወደ መሪነት ስትመጡ መላ ኢትዮጵያን ትልቅ እምነትን በመጣል በደስታ የታጀበ ፍቅርና ድጋፍ በሰፊው የተለገሰ መሆኑ ግልጽ ነው። ይሁን እንጂ ለውጡ የግል ጥቅማቸው ያሳጣቸው ቡድኖች እና ምዕራባውያን ሀያላን ሀገራት በቅንጅት አቅጣጫ በመቀያየር ሀገራችን በአራት ማዕዘን በመውጋት በከፍተኛ ጫና ውስጥ ትገኛለች። ሆኖም ህዝባችን ለውጥ በቀላሉ የማይገኝ እና ዋጋ የሚከፈልበት መሆኑን በመገንዘብ በውስጥና በውጭ የሚኖሩ ኢትዮጵያውያን የሀገራችን ህዝቦች ከገባችበት ፈተና ለመታደግ በገንዘባቸው፣ በእውቀታቸው፣ በጸሎታቸውና ህይወታቸውን በመገበር ከመንግስት ጎን በመቆም ዳግም አንገዛም ባይነቱን የአድዋን ታሪክ ደግመውታል። በተለይም ለብዙ ዓመታት በውሸት ትርክትና አደገኛ የዘር ፖለቲካ እና መናቆር ውስጥ ያደገ ወጣት በሀገር ጉዳይ ሚዛን የማይስት መሆኑን ህይወቱን ገብሮ ያሳየ መሆኑ ታሪካዊ ያደርገዋል። በዚህም መንግስት በሀገራችን ከገባችበት ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውስ በጦርነት ውስጥ እያለች በምዝበራና በሌብነት የቆመው የነበሩ ፕሮጀክቶችና አዳዲስ ሜጋ ፕሮጀክቶችን እየሰራ መሆኑ ይበል የሚባል ነው። ነገር ግን መንግስት የቅድሚያ ስራው ዜጎችን በቀያቸው በሰላም ወጥተው የሚገቡበት አስተማማኝ ሰላም በመፍጠርና በንጹሃን ዜጎች የሚፈጠሩ የግፍ ግድያዎች ችግሩ ከመፈጠራቸው በፊት ቀድሞ መጠበቅና መከላከል ይገባል ብዬ አምናለሁ። ክቡር ጠቅላይ ሚኒስትር፣ አብሮ ተዋልዶና ተዛምዶ የሚኖረው የአማራና የኦሮሞ